ሰላም ናችሁ ጓደኛሞች? ስሙ ካሁን እኔ ተከራካሪ ነገር በሾኩት እኔ አጥፋ ይሻላል። በሾኩት ለኔ አጥፋ ይሻላል። እግዚአብሔር ይሄ ምንድን ነው? ኮፖን አይደለም እንዴ? ምን ማለት ነው? ይሄ ካለ ዝም ብሎ ለቀጣ ይሻላል አይደለም? ይሄ ከየለም በፊት ኩፖን እኔ ወረፋ ላይ ገባ እነሱ ኮፖን ይጠይቃል። እሺ እኔ በሁለት ወር ዞር ኮፖን አገኘ ለኔ አይቀጣም። ለምንድን ነው? ከኔ ጋር ጨዋታ ነው የወርጋት እንት ዋጋ ምንም የለም። የወርጋት እንት የስቴፕም ውሸት ነው እንዴ? የውሸት ነው እንዴ? ና የወርጋት ከፍሬንች ጋር ጨዋታ ነው እንዴ? ምን ማለት ነው? ከፍሬንች ብዙ ሰዎች በኔ ስሙ ወደ ማዕከላዊ ኢንቨስት አስፈርግረ አሁን በነዳጅ ጉዳይ ይፈራ ይሸሻ ነው ባረት ምን ማለት ነው? ተነንተኔ ወደዚህ ማዲያ እነሱ ነግረና ጋ ዛሬ እኔና ማዳ ወደ ፈላየ ድረስ መኪና ግራ በኩል ቀኝ በኩል ዝም ብሎ ለሚከረከረ ነው። በኋላ ፒክጃ ያሳያ ይሻላል። ከዛ በኋላስ እኔ ከዚህ ወደ ቦታ ድረስ ከዛስ ለኔ ነገር ዞሮ ውስጥ ገባ ዝም ብሎ ገባ። እሺ እኔ ዞሮ ውስጥ ገባ። ሌላ ሰዎችም ዝም ብሎ ለኔ ከረከረው ለምንድን ነው? እኔ አልገባኝም። ምን ማለት ነው? መንግስት ለዚህ ስራ ነው እንዴ? የታችኛው በኩል መንግስት ለዚህ ስራ ነው እንዴ? ምን ማለት ነው? ለፍሬንች ውሸት ነው፣ ለኢንቨስተር ውሸት ነው። ስለዚህ ዋጋ ምንድን ነው? ሁሉም አጠፋ በቃ። ታች ያላችሁ የመንግስት አካላት ለምንድን ነው ስራችሁን በስነ ስርዓት የማትሰሩት? እኔ እንደገባኝ የነዳጅ ኩፖን አለኝ፣ ግን የነዳጅ ኩፖንን ይዤ ስሄድ አላገኘም ነዳጅ። ለፈረንጅ ለምን ታተላላችሁ? አታታሉ። ሲቱ ኢንቨስትመንት ነው መሰለኝ። እስቲ ሌላ የገባው ሰው ጻፉት። በደንብ የገለጸው ሰው ሽልማት አለው። አረ ቻይና ሲናደድ በአማርኛ ጓደኞቼ